አቤቱ ፈጣሪያችን እግዚአብሔር ወይ ከኛ አስቀድመው የሞቱትን ዕረፍተ ነፍስ ሰጥተህ አሳርፋቸው። ወለዱያኒ ፍጡነ ፈውሶሙ የታመሙትንም ፈጥነህ አድናቸው። እስመ አንተ ውእቱ ሕይወተ ኩልነ ሕይወታችን አንተ ነህና ወተስፋ ኩልነ አለኝታችን ተስፋችን አንተ ነህና ወባላየ ኩልነ ወመንስኤ ኩልነ ብንታመም የምትፈውሰን ብንሞት የምታስነሳን አንተ ነህና ወለከ ንፌኑ አኮቴተ እስከ አርያም ለዓለም ዓለም ብዙ ምስጋና ከክብር ጋር እናቀርብልሃለን። ይዲ ይበል ዲያቆን ቅድመ ወንጌል ምስማክ አይሚሮ ዘለለ ዕለቱ መዝሙረ ዳዊት ከወንጌል አስቀድሞ ለበዓሉ የሚገባውን ከዳዊት አውጣቶ ይስበክ። ዳዊት ለወንጌል ምስባክ መሆኑ ስለምንድን ነው ቢሉ ዳዊት ሳህሉ ለእግዚአብሔር መልአ ምድረ ወበቃለ እግዚአብሔር ጸና ሰማያት ወምስትንፋሰ አብሁ ኩሉ ኃይሎሙ አብይ እግዚአብሔር ወአብይ ኃይሉ ወአልቦ ሁልቁ ለጥበቢሁ ብሎ አንድነቱን ሶስትነቱን ተናግሯልና ወንጌልም እንዘ ታጠምቅዎሙ በሉ በስመ አብ ወወልድ ወመንፈስ ቅዱስ አነ ወአብ አሐዱ ንሕነ ዘርእየ ኪያየ ርእዮ ለአቡየ ብላ ትናገራለችና ዳዊት ቀዳማዊነቱን ዳህራዊነቱን ሥጋ መሆኑን ሕማሙን ሞቱን ትንሣኤውን እርገቱን ዳግም ምጽአቱን ይናገራል። ወንጌልም ይህን ሁሉ ትናገራለችና ዳዊት የነቢያትን የእመቤታችንን የሐዋርያትን የሰማዕታትን የመነኮሳትን የመላእክትን ነገር ይናገራል። ወንጌልም ይህን ሁሉ ትናገራለችና ዳዊት አነ አቀብኩ ፍናወ እጹባተ ብሎ አፍቅሮ ጸላይትን ይናገራል። ወንጌልም አፍቅሩ ጸላይተከ ወጸልዩ በእንተ እለ ይሰድዱክሙ ትላለችና ዳዊት የትሕትናን ነገር አንሰ ዕፄ ወአኮ ሰብ ብሎ ይናገራል። ወንጌልም ተምሃሩ እምኔ እስመ የዋህ አነ ወትሑት ልቤ ትላለችና ዳዊት የምጽዋትን ነገር ዘረወ ወወሃበ ለነዳይ ብሎ ይናገራል። ወንጌልም እመሰ ትፈቅድ ፍጹመ ትኩን ሁር ወሲት ኩሎ ንዋየከ ወሃብ ለነዳያን ትላለችና ዳዊት ከክፉ ነገር መለየት እንዲገባ ለማጠየቅ ተጋህ ስም እኩይ ወግበር ሰናይ ይላል። ወንጌልም ይትቃወምዎ ለእኩይ በእኩይ ትላለችና ስለዚህ ነው ዲያቆኑ ልብሰ ተክህኖን ለብሶ መስቀል ይዞ መስበኩ ነቢያት ለአዳም የሰጠውን ተስፋ በየጊዜያቸው ለመናገራቸው ምሳሌ ነው። ምስባክ ዲያቆኑ 2 ጊዜ ሕዝቡ 3 ጊዜ በአጠቃላይ 5 ጊዜ ይባላል። 5 ጊዜ መባሉ 5500 ዘመን ትንቢት ለመነገሩ ምሳሌ ነው። በስድስተኛው ቄሱ ወንጌል ማለቱ በስድስተኛው ሺህ ጌታ ሰው ሆኖ ወንጌልን ለማስተማሩ ምሳሌ ነው። ዲያቆኑ ከአዳም እስከ ዮሐንስ መጥምቅ ያሉ የነቢያት ምሳሌ፣ ቄሱ የጌታ ምሳሌ ናቸው። ወምዝ ይባርክ ካህን አርባዕተ ማዕዝነ ዓለም ከዚህም በኋላ አራቱንም ማዕዘን ይባርክ። ይህ ቡራኬ አይቆጠርም። የማዕዘን ቡራኬ የጸሎተ ዕጣን ቡራኬ ከቁጥር አይገባምና እንዘ ይብል እግዚአብሔር ልዑል ይባርክ ላዕለ ኩልነ ልዑል እግዚአብሔር ሁላችንን ይቅር ይበለን ያክብረን ወይ ቀድሰነ በኩሉ በረከት መንፈሳዊ በረከትን ያሳድርብን ያንጻን። ወይ ሬሲ በአተነ ውስተ ቤተ ክርስቲያን ቅድስት ህቡረ ምስለ መላእክቲሁ ቅዱሳን እለ ይትቀነዩ ሎቱ በፍርሃት ወበረአድ ወትረ ወደ ቤተ ክርስቲያን መግባታችንን በፍርሃት በረአድ ሆነው ዘወትር ከሚያገለግሉት ወይሴብህዎ በኩሉ ጊዜ ወበኩሉ ሰዓት ይዜኒ ወዘልፈኒ ወለዓለመ ዓለም በየጊዜው በየሰዓቱ ከሚያመሰግኑት ከመላእክት ጋር አንድም እንደሚያመሰግኑት እንደ መላእክት ያድርግልን። እንዲያመሰግኑት እንድናመሰግነው፣ እንዲያገለግሉት እንድናገለግለው ነው። ወምዝ ይበል ዘንተ እግዚአብሔር አምላክነ ወመድኃኒነ ወመፍቀሬ ሰብ ከዚህ በኋላ ፈጣሪያችን መድኃኒታችን ሰው ወዳጅ የምትሆን እግዚአብሔር ብሎ ይህን ይጸልይ። ይህ የሐዋርያት አነጋገር ነውና ከውስጥ ገብቶ ነው። አንተ ውእቱ ዘፈነውኮሙ ለአርዳኢከ ቅዱሳን ወለላይካኒከ ወለሐዋርያትከ ንጹሐን ውስተ ኩሉ አጽናፈ ዓለም ቅዱሳን ንጹሐን እንዳለፈው ነው። ላይካኒከ በማስተማር አገልጋዮች የሚሆኑ ሐዋርያትን ሁሩ ወመሃሩ ውስተ ኩሉ አጽናፈ ዓለም ብለህ የሰደድካቸው አንተ ነህ። አንድም አንተ ነህና ከመ ይስብኩ ወይምሃሩ ወንጌለ መንግሥትከ ጌትነትን የምትናገር ወንጌልን ያስተምሩ ዘንድ
ወይፈውሱ ኩሎ ደዌ ወኩሎ ሕማመ ዘውስተ ኩሉ ሕዝብከ። ለዚህ ምን ምልክት አላችሁ እንዳይሏቸው የሹመታቸው ምልክት ድውያነ ሥጋን በታምራት ድውያነ ነፍስን በትምህርት ያድኑ ዘንድ ድውያነ ፈውሱ ሙታነ አንሱ ብለህ ሰጣቸው። ወይዜኑ ምስጢረከ ቡአ ዘእምቅድመ ዓለም ሳይፈጠር በእግዚአብሔር ዘንድ ታውቆ በሰው ዘንድ ህቡ የነበረ ሥጋዌን ያስተምሩ ዘንድ ምልክትን ሰጣቸው። ይዜኒ እግዚእነ ወአምላክነ ፈኑ ላዕሌነ ብርሃነከ ወጽድቀከ። አሁንም በነፍስ በሥጋ ፍጹም ዕውቀትን ለእኛም አሳድርብን። ወአብረ